ሰላም እንዴት ናችሁ? ሁሉ ሰላም ነው። እንግዲህ በሁሉ ነገር እንግዲህ ከኔ ጋር ስላላችሁ በሁሉ ሁኔታም እያበረታታችሁን ስላለ አመሰግናለሁ። በዓለም ላይ በጣም በከፍተኛ የስነ ልቦና ወረርሽኝ ወይ ደግሞ የስነ ምግባር ወረርሽኝ በጣም በከፍተኛ ሁኔታ እየጨመረ ያለበት ወይ ደግሞ ከቶፕ 10 ዲዚዝ ተብሎ በሕክምና እንደሚቀመጠው ሌላ ችግር እየሆነ በምድር ላይ የመጣ በጣም አስፈሪ አሳዛኝ ሁኔታዎች እየተከሰቱ ያለበት ሁኔታ ዛሬ በምድራችን ላይ በጣም እየሰፋ ከወረርሽኝ በሽታዎች እኩል እየሆነ ያለ የስነ ምግባር ህመምና የስነ ምግባር ችግር ነውና ይሄ በዚህ ጉዳይ ላይ እስቲ መጀመሪያ በስነ ምግባር ጉዳይ ላይ ይሄ ነው ከማለቴ በፊት እናንተ እስቲ ሐሳብ አስተያየት እየሰጣችሁ በዚህ ጉዳይ ላይ እንድንወያይ እንድንነጋገር መጥቻለሁና ዛሬ እንኳን ደህና ጠበቃችሁኝ፣ እንኳን ደህና ቆያችሁኝ። እንደለመድኩት ያው በሰላምታ ጀምሬያለሁ። እንግዲህ አንዱ የስነ ምግባር ችግር የሚባለው በእነዚህ ተላላፊ የሚባሉ በሽታዎችን እያባባሰና ተላላፊ በሽታዎች በቁጥጥር እንዳይውሉ እየቀነሱ እንዳይመጡ ችግሮቹ መፍትሄ እያገኙ እንዳይመጡ በጣም አንዱ ችግር በምድራችን ላይ የሆነ ያለው እንግዲህ መደፈር ነው ማለት ነው። መደፈር በጣም ከፍተኛውን የስነ ምግባር ችግር እየያዘ እየመጣ ነው ማለት ነው። ምክንያቱም የሚደፍሩ ሰዎች ከስነ ምግባር ጋር የተያያዘ ችግሮች ገጥሟቸው ወይ ደግሞ የስነ ልቦና ችግር ከሌለባቸው በስተቀረ በኔጎሽዬት በመነጋገር ነገሮችን ሁለት ሰው በመወያየትና በመግባባት ሴክስን መፈጸም የሚቻልበት ሁኔታዎች አመቺ እያሉ ግን ሰዎችን መድፈር፣ መጉዳት እነዚህ ከፍተኛ የሆኑ ለተላላፊ በሽታዎች መስመሮችን መክፈት በጣም አሳሳቢ ሆኖብኛል የሚባልበት ሰዓት ነው ያለው ዛሬ በምድር ላይ ማለት ነው። በየትኛውም የጤና ዘርፍ ብትሉ የወንጀልን ከመከላከል አንጻር ብትሉ ከማህበራዊ ከስነ ልቦናዊ ከኢኮኖሚ ካሉ ሁኔታዎች አንጻር በጣም ከፍተኛና አሳሳቢ የሆኑ ሁኔታዎች አሉ። ዛሬ ስለመደፈር ይዤ ስመጣ መደፈር እንግዲህ እየደረሰ ያለው ዛሬ ከህፃናት ከትንሽ ከተወለደ ከ3 ወር እስከ ትልቁ ሽማግሌ ድረስ ሊከሰት ይችላል። በሴትም በወንድም ማለት ነው። ጾታ ለይቶ የሚሆኑ ሁኔታዎች አይደሉም። ይሄን ሊያመጡ የሚችሉ ችግሮች ምንድን ናቸው? እነዚህ ሁኔታዎች ለምንድን ነው እየተከሰቱ እየተስፋፉ እየመጡ ያሉት የሚለውን እንግዲህ እናያለን ማለት ነው ዛሬ። ስለዚህ እንደዚህ አይነት የስነ ምግባር ወረርሽኞች፣ የስነ ምግባር ችግሮች፣ ህመሞች ለምንድን ነው እየታዩ ያልመጡት? በማህበረሰቡ ውስጥም ለምንድን ነው ነገሮችን ትኩረት ሊሰጣቸውና እነዚህ ነገሮች ትኩረት ተሰጥቷቸው መፍትሄ ልናገኝባቸው ልንፈልግባቸው ማንፈልግባቸው ለምንድን ነው? እንደ ማህበረሰብ ራሳችን እንግዲህ መጠየቅ አለብን። እንደ ግለሰብ ራሳችንን መጠየቅ አለብን። እንደ ቤተሰብ ራሳችንን መጠየቅ አለብን ማለት ነው። አሁን በከፍተኛ ሁኔታ ላይ በተለይ ከኤችአይቪ ከአባላዘር ከጉበት ህመም ጋር በጣም መተላለፍን እየጨመሩ እያባባሱ ያሉ ሁኔታዎች እነዚህ ናቸው። እነዚህ ምንድን ነው መደፈር ራሱ እንግዲህ መደፈር በአካል መደፈር አለ፣ በኢኮኖሚ መደፈር አለ፣ በመንፈሳዊ መደፈር አለ፣ በስነ ልቦና መደፈር አለ ማለት ነው። እነዚህ መደፈሮች በኢኮኖሚ ስንል አንድ ሰው ኢኮኖሚካሊ ወይ ደግሞ ሰርቫይቭ አያረግም፣ በዚህ በደካማ ጎኑ በኢኮኖሚው ደካማ ጎኑ እጠቀምበታለሁ ማለት ራሱ እንግዲህ አንድ ሰውን መድፈር ነው ማለት ነው። የአካል መደፈር ደግሞ የሚባሉት አንደኛ ሰዎችን የሚያነቃቁ እዛ ቦታ ላይ መነካት የሌለባቸውን ቦታ መንካት ራሱ በአካል ላይ የሚደረጉ መደፈሮች ናቸው። ከዛ ደግሞ ያለፈ እንግዲህ የአካል መደፈር የምንለው አስገድዶ አንድን ሰው ያለ ፍላጎቱ አስገድዶ ወይ ያለ ዝግጅቱ የግብረ ስጋ ግንኙነት መፈጸም እንግዲህ ይሄ ትልቁና ዋነኛው ብዙ ጉዳቶች የሚያመጡ ብዙ የጤና ችግሮች ይዘው የሚመጡ የስነ ልቦና ችግሮች ይዘው የሚመጡ በጣም ከፍተኛው ችግር ተብሎ ስለሚያዝ እንጂ እያንዳንዱ የስነ ልቦና መደፈር ራሱ ቀላል ችግሮችን ይዞ እየመጣ አይደለም። ሰው በስነ ልቦናው እንዴት ይደፈራል ልትሉ ትችላላችሁ። ሰው በስነ ልቦናው የሚደፈርባቸው ሁኔታ ብዙ ናቸው። ሰዎችን ማንቋሸሽ፣ አንደርማይን ማድረግ፣ በጾታቸው መስደብ፣ ምንም እንደማይረቡ መግለጽ እኮ የስነ ልቦና መደፈር ነው እየደረሰ ያለው ማለት ነው። እነዚህ ሁኔታዎች ተጠቅልለው እንግዲህ ይዘው የሚመጡ ችግሮች በጣም ብዙ ናቸው።
እስቲ እነዚህ በማ ላይ ነው ትኩረት አድርገን ማየትና ትኩረት አድርገን እስቲ ሁኔታዎችን ማሰስ ያለብን ማ ላይ ነው? እንዴት ነው እየደረሰ ያለው? ለምንድን ነው እየተባባሰ ያለው? መፍትሄውስ ምንድን ነው የሚለው እነዚህ ሁኔታዎች ላይ እንግዲህ ዛሬ አሁን እያንዳንዱን እያብራራው መጣለሁ ማለት ነው። እስቲ ማ ላይ ነው የሚደርሰው ወይ ደግሞ ምክንያቱ ምንድን ነው? እንግዲህ ምክንያቱ ምንድን ነው ሲባል የመጀመሪያው የስነ ምግባር ችግሮች መከሰት ነው። ሁለተኛው ደግሞ በአሁን ሰዓት እየተፈጠረ ያለው በአንድም በሌላም አደንዛዥ እጽ ውስጥ መግባት መጠቀም፣ እዛ ውስጥ እየገቡ ተዘፈቁ መምጣት ማለት ነው። በሶስተኛነት ደግሞ በሴተኛ አዳሪነት ላይ መሰማራት ነው። በአራተኝነት ላይ ደግሞ በአሁን ሰዓት ይታወቃል አብዛኛው ሰው ሆምለስ ነው፣ ቤት አልባ መሆን። እነዚህ ሁኔታዎች አንድ ቦታ ክራውድድ ሆኖ መኖር ነገሮችን እያባባሱ ከስነ ምግባር ችግሩ ጋር ሲደመሩ እያባባሱ የመጡበት ሁኔታዎች አሉ ማለት ነው። ለምሳሌ አንድ ቦታ ሰብሰብ ብሎ መኖር ለአፍሪካ ስለኛ ስፔሻሊ ለኢትዮጵያ ማህበራዊ ህይወታችን የነበረ ነው፣ የሚቀጥል ነው። ምንም የተለየ ነገር የሚፈጠር ነገር የለም። ግን ለምንድን ነው እነዚህ ሁኔታዎች እየተፈጠሩ የመጡት ሲባል እንግዲህ የሚጠቃለለው ምንድነው ወደ ስነ ምግባር ችግር። የስነ ምግባሩ ችግር ደግሞ አብዛኛው ከሱስ ጋር መያያዝ ነው ማለት ነው። ሱሰኝነት በአንድም በሌላም በጥቂቱም በትንሹም አብዛኛው ወጣት ወደዛ ህይወቱን እየመራ ህይወቱን ውስጥ እየተዘፈቀ ያለበት ሁኔታ ነው ያለው። ስለዚህ ያንን ኮንትሮል ሊያረጉት ወደ የምንለውን ስነ ምግባር ሊያመጡ የምንለውን የስነ ምግባር ልዕልና ሊቀዳጁ ስለማይችሉ ልጆቹ ምንድነው የሚያደርጉት? አብዛኛውን ወደ ማጥፋትና ወደ ጥፋት ነው የሚሰማሩት። ይሄ ደግሞ ወጣቶቹ ላይ ብቻ ሳይሆን ጎልማሶቹ ላይ እየታየ ያለ ነው። ምክንያቱም ጎልማሶቹ ላይ መታየቱ ነው አንዱን ስጋትና አስፈሪ እያደረገው የሚመጣው። አንድን የማህበረሰብ ኢቲክስ፣ አንድን የማህበረሰብ ኖርም፣ አንድን የማህበረሰብ አጠቃላይ ይዘት እንግዲህ ያቃውሳል፣ ያስፈራል፣ ነገሮቹን መስመር ስቷል ተብሎ እንግዲህ አናላይዝ የሚደረገው ጎልማሶቹ ላይ የሚታየው እንግዲህ የስነ ምግባር ጥሰት ነው። ምክንያቱም ጎልማሶቹ ላይ ታየ ማለት ስር የሰደደ ሁኔታዎች ተፈጥረዋል። ስለዚህ እንግዲህ እነዚህ አይነት ሁኔታዎች ባሉበት ሁኔታ እንዴት ነው ልጆቻችንን ከተኩላ በጎች ናቸው፣ በጎቹን እንዴት ነው ከተኩላ የምንጠብቀው የሚለው ላይ መታየት አለበት። እንደ ቤተሰብ ይሄን ማየት አለብን። እንደ አካባቢ ማየት አለብን። እንደ ትምህርት ቤት ማየት አለብን። እንደ ትልቅ ማህበረሰብ ኢንታየር ማየት አለብን ማለት ነው። ስለዚህ እንዴት ነው እነዚህን በጎች ተኩላዎቹን እዛ አካባቢ መኖራቸውን ማነፍነፋቸውን ህይወታቸው ላይ እየተጋረጠ ያሉ ሁኔታዎችን ከቤት አስታጥቀን የምናወጣው በምን ሁኔታ ነው? እንዴት ነው ከልጆቻችን ጋር ዲስከስ የምናደርገው? አንደኛ እንደዚህ አይነት ሁኔታዎች በትክክል እንዳሉ ማስረዳት ነው የመጀመሪያው። ልጆቻችንን ገና በእጆቻችን ላይ እስካሉ ድረስ በምድር ላይ ያሉ እውነታዎችን ተሸፋፍነው የሚካሄዱ ስላልሆኑ አሁን ያሉትን እነዚህን ግልጽ የሆኑ አካሄዶች ከልጆቻችን ጋር በግልጽ መነጋገር አለብን ማለት ነው የመጀመሪያው። ሁለተኛው ደግሞ ልጆቻችንን ራሳችን ከቤት በሃይማኖታዊ ቢሆን በስነ ምግባር ቢሆን እንደዚህ አይነታቸውን የሚለዩበትንና ራሳቸውን የሚሸሽጉበትና የሚያስመልጡበት ሁኔታ ደግሞ ማስታጠቅ አለብን ማለት ነው። ምክንያቱም ተኩላ ካለ በግ አለ፣ በግ ካለ ደግሞ የበጉ አካሄድና የበጉ አረማመድ ወሳኝ ነው የሚሆነው ማለት ነው። ከተኩላው ለመጠበቅ በጉን ራሱን ማስታጠቅ ያስፈልጋል። እንደገና ደግሞ የዛ አካባቢ ያለውን የተለየ እንቅስቃሴ ደግሞ እኛ ራሳችን እንደ ቤተሰብ እንደ ማህበረሰብ መከላከልና ነክሰን መውጣት አለብን ያስፈልጋል ማለት ነው። እንግዲህ መጀመሪያው መከላከል። ሁለተኛው መከላከል ደግሞ ምንድነው? ልጆቹን ራሳቸውን በእንደዚህ አይነት ጉዳይ ላይ ሬዲ ማድረግ አይምሯቸው። በእንደዚህ አይነት ጉዳይ ላይ ሊከሰቱ የሚችሉት እንዴት ነው? የት ነው ሊከሰቱ የሚችሉት? ሰፈር ውስጥ ሊሆን ይችላል። ካቻ ጓደኞቻቸው ጋር የማይሆን ቦታ ተገኝቶ ሊሆን ይችላል። ትምህርት ቤት ሊሆን ይችላል። ትራንስፖርት ቦታ ላይ ሊሆን ይችላል። አምሽተው ሲገቡ ሊሆን ይችላል። ስለዚህ የመጀመሪያና አንደኛ አዋዋላቸው ላይ፣ ጓደኛ አመራረጣቸው ላይ፣ አካሄዳቸው ላይ ልጆቹ ራሳቸውን እንዲያስታጥቁ፣ ራሳቸው ዝግጁ እንዲሆኑ፣ ራሳቸው እንዲለዩ ትምህርት መሰጠትና ራሳቸው መታጠቅ አለባቸው ማለት ነው።
ምክንያቱም ብዙ ጊዜ ባለን የስራ ሂደት ትምህርት ቤቶች ላይ ሄደን በምንዋይ ከተማሪዎች ጋር ዲስከስ በምናደርግ ጊዜ የምናገኛቸው ነገሮች ምንድነው? አብዛኛዎቹ ወደ ተኩላው የሄዱ ነው የሚበዙት። ተኩላው እነሱ ጋር ከመምጣቱ እንግዲህ ሁኔታ በላይ ይሄ ደግሞ ምንድነው? በጓደኛ ሊሆን ይችላል፣ ሱስ በመግባት ሊሆን ይችላል። እነዚህ ሁኔታዎች ደግሞ ባለማወቃቸው ሊሆን ይችላል ማለት። ስለዚህ እንደዚህ አይነት ሁኔታዎችን ማስታጠቅና ልጆቹን ራሳቸውን ብቁ ማድረግ በሁለተኛ ደረጃ አስፈላጊ ነው ማለት። በሶስተኛ ደረጃ ደግሞ ምንድነው? እዛ አካባቢ ያለን የተለየን እንቅስቃሴ ማህበረሰቡ ማወቅና መከላከል፣ ማስተማር፣ ማሰልጠን ከኛ የሚጠበቁ ሁኔታዎች ናቸው ማለት ነው። ይሄ እንግዲህ በተለይ ዛሬ እና ልንል እንችላለን፣ እኛም እንደግማለን። በኮንዶሚኒየም አኗኗር ሰው ብቸኛ ነው። በኮንዶሚኒየም አኗኗር ሁኔታዎች ላይ የማህበረሰቡ አኗኗር እየተለያየ ሁሉም ግለኝነቱ እየበዛበት እየመጣ ነው የሚለው ነገር አብዛኛው ሚዛን እየደፋ ነው ያለው። ግን እኛ ይህንን ማለፍና መስራት ስለ ልጆቻችን ስንል፣ ስለ ነገ ተተኪው ትውልድ ስንል፣ ስለ ማህበረሰቡ ነገ የሚረከብ አስፈላጊነት ስንል ግን እያንዳንዳችን የምናስቀምጣት ድንጋይ ነገ ትልቅ ህንፃ መሆኗ የማይቀር ስለሆነ እነዚህ አይነት ነገሮችን ትኩረት ማለት ነው። ሌላው ደግሞ በአሁን ሰዓት በጣም በከፍተኛ ሁኔታ ያሉ ደግሞ አንድ ችግር ምንድነው? እንደዚህ አይነት ነገሮች ከደረሱ በኋላ ነገሮችን ጥፋተኛ ነው ያ ሰው ጥፋተኛ ነው ብሎ መደምደም ወይ ጥፋተኛ ናት ብሎ መደምደም፣ የመጀመሪያና አንደኛ አስፈላጊ ወደሆኑ ቦታዎች አለመንቀሳቀስ፣ አንደኛው ወደ ሕክምና መምጣት። እኛ ይሄን ካስታጠቅናቸው እንዲህ አይነት ሁኔታዎች ሲደረሱ የስነ ልቦና ግንባታቸው ላይ ቀድመን ከሰራን እነዛ የስነ ልቦና ግንባታቸውን ያገኙ ልጆች የመጀመሪያ አንደኛ ሊያደርጉ የሚችሉት ምንድነው? እንደዚህ አይነት ጉዳዮች ላይ በአስቸኳይ ወደ ሕክምና መምጣት አለባቸው። አንድና አንድ ጥያቄ የሌለው። ምክንያቱም ወደ ሕክምና ቀድሞ በመምጣታቸው በአካላቸው ሊሆን ይችላል፣ በመንፈሳዊ ህይወታቸው ሊሆን ይችላል፣ በስነ ምግባራቸው ሊሆን ይችላል። ቅድም ያልኳችሁ ዛሬ በስነ ምግባር ምክንያት እየነደዱ ያሉ ወይ እነዚህ ተላላፊ ህመሞች ላይ ሊሆን ይችላል። ያልታቀደ ያልፈለገችው እርግዝና ሊሆን ይችላል። በዚህ ሁሉ እንግዲህ ሊታገዝ የሚችሉበት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ እነዚህ ሁኔታዎች ስለሚፈጠሩ ነገሮችን አድበስብሶ ነገሮችን ትቶ ቤት ከማስቀመጥ ይልቅ አይ በቃ እኔ ትልቅ ሰው ነኝ እንደዚህ አይነት ነገር ምን ይዤ እወጣለሁ ምን እላለሁ ሄጄ የሚለውን ጉዳይ ወይ ደግሞ በቃ ህፃን ነው አካባቢው ቢሰማ ሰፈሩ ቢሰማ ምን ይለኛል የሚሉ ሁኔታዎች ጤና ላይ አይሰሩም ማለት ነው። ጤና ላይ እነዚህ ጉዳዮች አይሰሩም። የሚሰሩት ምንድነው? መጀመሪያ ላይ መከላከሉ ላይ፣ ስነ ምግባር ላይ ማስታጠቅ ላይ፣ ራስን መጠበቅ ላይ ሊሰሩ ይችላሉ እንጂ አንድ ሰው የጉዳቱ ሰለባ ከሆነ በኋላ አካባቢ ላይ መንደሬ ላይ ሁኔታዎቹን ይቦጣ እነቀፋለሁ ገፋለሁ የሚሉ ሁኔታዎች አሁን እንግዲህ አይሰሩም። ጤና ላይ ሊሰሩ የሚችሉት ምንድነው? በእንደዚህ አይነት ጉዳዮች ላይ የሚመለከታቸው የትኛውም እንግዲህ አሁን ተቀምጧል እዚህ ሂዱ ተብሎ ራሱ መረጃዎች ጤና ጥበቃ የሚሰጥባቸው ሁኔታዎች አሉ። እዛ ቦታ ላይ ምንም ሁኔታዎች ቅድሚያ ሳይሰጡ ጤናው ላይና ስነ ልቦናው ላይ መንፈሳዊ ላይ አካሉ ላይ መሰራት ስላለበት መካሄድ አለበት ማለት ነው። ይሄ እንግዲህ ዋነኛውና ትኩረት የምንሰጠው ሁልጊዜ አይምሯችን ውስጥ ሊኖር ይችል የሚሉ ሁኔታ ነገሮች ቢከሰቱ ብለን ቀድመን የምንዘጋጅባቸው እነዚህ 4 ነገሮች ወሳኝ ናቸው። አምስተኛው ነገሮች ደግሞ ምንድነው? እዛ ቤት ያለውን ሰው ብሌም አለማድረግ ነው። አብዛኛውን ጊዜ ቤት ውስጥ የሚደርሱ ነገሮች በተለይ በጣም አስቸጋሪ፣ አስፈሪ ልጆችን ለማያስፈልጉ ሁኔታ የሚዳርጉ ዛሬ ራስን እስከ ማጥፋት በጣም የ13 ዓመት ልጅ እንግዲህ ራስን የማጥፋት ውሳኔ ምን ያህል ከባድ እንደሆነ እያንዳንዱን ወላጅናት እያንዳንዱ ጎረቤት እያንዳንዱ የአካባቢ ያችን ህፃን ልጅ ወይ ህፃን ያየ ሰው እንዴት ሊያምን እንደሚችል ግልጽ ነው። ስለዚህ ቤት ውስጥ ያሉትን ጓዳ ያሉትን ነገሮች መፈተሽ ማየት ልጆቹ በጣም ቀርቦ ጉዳዮቻቸው ላይ የግል ጉዳዮቻቸው ላይ ትኩረት ሰጥቶ መገናኘትና ማየት በጣም አስፈላጊ ሁኔታ ነው እየሆነ መጥቷል ማለት ነው።
ምክንያቱም ይህን ትልቁን ወረርሽኝ ለመከታተል ቤት ያለውን ትንሹን ነገር የሚመስለንን ወይም ደግሞ በቅቷል ብለን የምንተው እንዳልሆነ ማወቅ ያለብን ሁኔታዎች እያሳዩን ያሉበት ሁኔታዎች ናቸው ማለት ነው። ምክንያቱም እንደዚህ አይነት ነገሮች ቀጥታ ከደረሱ በኋላ ህመሙ ምስቅልቅሉ በጣም ብዙ ነው የሚሆነው። ከጤና አንጻር፣ ከስነ ልቦና አንጻር፣ ከማህበራዊ አንጻር፣ ከፍትህ ሁኔታዎች አንጻር ራሱ በጣም ውስብስብና አስፈሪ ሁኔታዎች ናቸው። ሁለተኛ ደግሞ በተለይ ሱስ ውስጥ ከገቡ በኋላ በተለያየ ወንጀል ውስጥ ተገኝተው ምናልባት ሊታሰሩ ይችላሉ። እዛ ደግሞ ሌላ በከፍተኛ ሁኔታ በጣም እንግዲህ በጣም የዚህ ራሱ እንደ HIV ያሉ እንደ ጉበት ያሉ በከፍተኛ ሁኔታ እየተላለፉበት ያለ ቦታ ነው ማለት ነው አንድ ሰው። ስለዚህ እዛ ቦታ ቆይቶ ሲመጣ ራሱ ይዞት የሚመጣው ስነ ምግባር አለ። እንደገና ደግሞ በዛው በስነ ምግባሩ ችግር ገብቶ ደግሞ የመጀመሪያው ሌላ ትልቁ ችግር ላይ ሌላ ችግር ይዞ ይመጣል። ስለዚህ ችግሩን ይዞ ገብቶ ሌላ ችግር ይዞ ከመውጣቱ ጋር አንፃር እኛ ምንድነው መስራት ያለብን? ያን ሰው ምንድነው ማብቃት ያለብን? ያንን ልጅ እናት ብቻ አይደለችም፣ አባት ብቻ አይደለም፣ ወንድምና እህት ብቻ አይደለም። አካባቢውስ፣ መንደሩስ፣ ሰፈሩስ ምን ይላል? የዛ ልጅ መመለስ የኛ ልጅ ከስጋት የኛ ልጅ ከአካባቢው ጭንቀት የኛ ልጅ ከፍርሃት ማዳን መሆኑስ አንረዳም ወይ? ስለዚህ እንደዚህ አይነት ጉዳዮች ዛሬ በጣም አሳሳቢ አስፈላጊ እንደ ዓለምም እንደ አገርም እንደ መንደርም በጣም አሳሳቢ የሆኑ ሁኔታዎች ናቸው ያሉት። ስለዚህ በቃ ከአቅማችን በላይ ናቸው የሚባሉ ሁኔታዎች ደግሞ አይደሉም። ገና ከስሩ ልንኮተኩተው ልናስተካክለው የምንችልባቸው ሁኔታዎች ናቸው ያሉት። ሁለተኛ ደግሞ እንግዲህ በእንደዚህ አይነት ሁኔታዎች የተዘጋጁ በተለይ ጉዳት ከደረሰ በኋላ የተዘጋጁ የሆስፒታሎች አሉ። የት ናቸው? የመንግስት ናቸው። አብዛኛው ፕራይቬት ላይ ሰሩ። የመንግስት ሆስፒታሎች ላይ እንደዚህ አይነት ጉዳቶች ከደረሱ ከህግ አንጻር፣ ከስነ ምግባር አንጻር፣ ከአካል ህመም አንጻር፣ ከጤና አንጻር፣ ከመንፈሳዊ አንጻር የሚሰሩ መንግስት ራሱ ተቋማትን አደራጅቶ ያስቀመጣቸው ሁኔታዎች ያሉበት ሁኔታ ስላሉ እነዚህን እንግዲህ እዛ ኮሜንት ላይ ሆስፒታሎቹን አስቀምጥላችኋለሁ። ስለዚህ እናንተም ዛሬ እችን ትንሿን ነገር አብሰልሰላችሁ አይታችሁ ኮሜንት አድርጋችሁ ሼር አድርጋችሁ ተነጋግራችሁበት ይሄንን ጉዳይ አሳድጋችሁ ሁሉም ለሚመለከተው ወላጅ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ማህበረሰብ ሊሆን ይችላል። ይሄን ነገር ኮሜንት እያደረጋችሁ ሼር እያደረጋችሁ እየተቀባበላችሁ ስለምንማማርበት ነገሮችን ለማቆም ቢያንስ እንኳን ለመቀነስ እያንዳንዳችን አንዳንድ ጠጠር ስለምናስቀምጥ፣ ሁለተኛ ልጆቻችን ላይ ዛሬ አልደረሰም የኔ ልጅ አይመለከትም ምንለው ጉዳይ እንዳልሆነ ነገ ግን ጉዳዩ እንዳይሆን ዛሬ መከላከል ከሆነ ደግሞ ምን ማድረግ አለብን የሚለውን ትንሽም ቢሆን እውቀት ሼር የተደራረገን ይመስለኛል። አመሰግናለሁ። መልሼ ስለማገኛችሁ እናንተም እያገኛችሁኝ ስለሆነ ግን ላይክ እና ሰብስክራይብ እያደረጋችሁ ስላልሆነ ይሄ ፕላትፎርም ደጋግሜ ነግሬያችኋለሁ ሊቀጥል የሚችለው እንግዲህ ላይክ ስታረጉ፣ ሼር ስታረጉ፣ ኮሜንት ስታረጉ፣ ሰብስክራይብ ስታረጉ ነው የሚቀጥለው ፕላትፎርሙ። የፕላትፎርሙ ህግ እንግዲህ ይሄ ነው። ስለዚህ ይሄንን ስለምታረጉ ስለምታበረቱኝ እየተመላለስኩኝ ስለምንገናኝ ከጎኔ ስለምትቆሙ አመሰግናለሁ። ሰላም ያገናኘን። ደህና ሁኑ። ቻው ባይ። ሰላም ሁኑ።